ዋንስ ዩ ሴት ዮር ጎል አሁን ለምሳሌ ሌትስ ሴይ 480 ወይም ደግሞ 550 ማምጣት እፈልጋለሁ ብሎ አንድ ሰው ጎሉን እዛሽ ጋር ያስቀምጣል። ከዛ በኋላ ያንን ጎል አቺቭ ለማድረግ ደግሞ የሚያስፈልጉትን ነገሮች ከታች በዝርዝር ያስቀምጣል ማለት ነው። ለምሳሌ በቀን 4 ሰዓት ማጥናት አለብኝ ሊል ይችላል። በየቻፕተሩ 50 ጥያቄዎችን መስራት አለብኝ። ይህንን አቺቭ ለማድረግ የሚሉትን ነገሮች ደግሞ ከዛ ከትልቁ ጎል በሳብ ብራንች እያደረገ እነሱ በመከፋፈል እቅዱን በስትክክል ማውጣት ይችላል ማለት ነው። ስለዚህ እነሱን እቅዶች ማውጣት የምትችሉበትን ኦፕሽንም ደግሞ እዚህ ጋር ታገኛላችሁ። ሌላው በርዕስ ወይም ደግሞ በቶፒክ ላይ የተመሰረቱ ጥያቄዎች ልክ ደካማ በሆናችሁበት አካባቢ አሁን ለምሳሌ አንድ ተማሪ ካልኩለስ ላይ ደከም ያለ ፐርፎርማንስ ካለው ወይም ደግሞ ካልኩለስ ትምህርቱ የማይገባው ከሆነ ወይም ደግሞ የካልኩለስ ጥያቄዎችን በሚሰራበት ወቅት ብዙ የሚስት ከሆነ መጨረሻ ላይ አናሊቲክሱ ያሳየዋል። ምንድነው ይሄ ልጅ እዚህ ቶፒክ ላይ ደከም ብለሃል፣ እነዚህን ጥያቄዎች እየሳትክ ነው የሚል ነገሮችን ያሳየዋል ማለት ነው፣ በርዕስ በቶፒክ የሆኑ ጥያቄዎችን በሚሰራበት ሁኔታ። ስለዚህ ቀስ በቀስ ያለበትን ችግር ለማሻሻል በርዕስ ወይም በቶፒክ ላይ ያተኮሩ ጥያቄዎችን ማግኘት ይችላል ማለት ነው። ሌላው የእድገት ክትትል ነው። አሁን ጥንካሬና ድክመታችሁን ለማወቅ ከጊዜ በኋላ መሻሻልን ለመመልከት አሁን ለምሳሌ ይሄ ልጅ ካልኩለስ ላይ በጣም እየተቸገረ ከሆነ ከዛም በኋላ ካልኩለስ ላይ በካልኩለስ ቶፒክ የወጡ ጥያቄዎችን ፊልተር አድርጎ ካወጣ በኋላ ትኩረት ኢንትራንስ ጋር መጨረሻ ላይ ጥያቄውን ሰርቶ 5ም 10ም ሆነ 20 ጥያቄዎችን ሰርቶ ሲጨርስ መጨረሻ ላይ ያሳየዋል ሪዛልቱን። ስለዚህ ይሄ ልጅ ቀስ በቀስ ምን እያለ ነው ውጤቱን እያሻሻለ ኮንፊደንሱን እየጨመረ ይመጣል ማለት ነው። ስለዚህ ፕሮግረሱን እድገቱን በስትክክል የሚከታተልበትን አማራጭ ያገኛል ማለት ነው። ሌላው የቀመርና የመረጃ ማዕከሎችን የሚያገኝበት መስመር ነው። ለሂሳብ፣ ለፊዚክስ፣ ለኬሚስትሪ ወዘተ አስፈላጊ ቀመሮችን በፍጥነት ለማግኘት ያስችለዋል ማለት ነው። ለተማሪዎች ይህን ያክል ጥቅም ከሰጠ ያው ከነሱ የሚጠበቀው አሁን የራሳቸውን ኤነርጂ ተጠቅመው እነዚህ ነገሮች ላይ ኢንቨስት ማድረግ ይሆናል ማለት ነው። የመጨረሻው እውቅናና ተጽዕኖ መፍጠር። አሁን በዚህ ፕላትፎርም ላይ አስተዋጽኦ ያደረጉ መምህራንን እና ትምህርት ቤቶችን በሺዎች የሚቆጠሩ ተማሪዎችን የሚያበረታታ ሀገራዊ የትምህርት መሳሪያ በመገንባት ላበረከቱት ሚና እውቅና ያገኛሉ ከትኩረት ኢንትራንስ ማለት ነው።